ውሸት መጨመር ማይነስ መቀነስ አብይ አንዴ የገጠማትን ነገር ሰምቼ ነበር። እሱም ብታብራራል ደስና አበባ የሆነ ጊዜ ለጉብኝት ወደ ኦሞ ራቴ የምትባል ሀገር ይሄድሽ ያለ ብቻሽን ነበርሽና አንድ አንበሳ ፊት ለፊት ተገናኛችሁ ይባላል። እንዴት አድርገሽ አለፍሽ ያን ነገር? አባስ ነገር ባለፈው ነው ሰው ነገር ግን ሚስጥር ነው ብሎ ነበር። ይቅርታ ኖ እሱ ያባቴ ነው። አባቴ ሊበላ ሲል እኔም ደግሞ ጋና ልጅ ነበርኩ። እሱ ጎንደር ላይ ነው እኔ ገደልኩ። ጀምር በጧታ በብዬ እሺ፣ በጎንደር ላይ ነው ማርያምን። እኔ በዛ ላይ ትንሽ ነበርኩ ማርያምን። አባቴ ሲተኮስ ጋና ስልጣን አልነበረኝ ገባሽ? እኔ መተኮስና መበሰበር እችላለሁ። ገና 7 ዓመቴ ነው። እንዴት 7 ዓመት እንዴት እንደገደልኩ እግዚአብሔር ምስክሬ ነው የምልሽ። ይሄኔ አባይ ምግብ አልቆ የሆነ ቶናይኔ ሊያመጣ ብሎ እኔ እንደ ሻንጣ ውስጥ ገብቼ ተደብቄ ነው የሄድኩ። እሱ ሸክሞን ይዞ ነው ሄደ በፈረስ ማለት ነው። አያችሁ? እና ሲያዩ ምግቡ ግማሹን ጥዩዋለሁ። ትንሽ ምግብ ነው ያለው። ምግብ ከዛ ሲከፍተው እኔን ከፍቶ ነው ያየ ማለት ነው። ከፍቶ ሲያየው በስመ አብ በወልድ መንፈስ ቅዱስ ምን ትሰሪያለሽ ሻንጣ ውስጥ? ለዛ ነው እንደዚህ ሸክሜ። አባቴ በጣም ጠንካራ ነው። እግዚአብሔር ነፍስ ይማረውና እና አሜን አሜን ሲያየው አስፈረም ሰሪው አለኝ ወንቺ ምናምን ብሎ ማረብ ደንግጦ ማለት ነው። ያለን ምግቦችን በላን። ከዛ ግማሹ መንገድ ስንደርስ ምግብ አለቀ። ጫካ ውስጥ ችቶናይን የሚባል አለች አይደለች? ትንሿ እሷን ለመገደል ብሎ ሴት ትልቁ አንበሳ መጣችና ሴቷ አንበሳ ማለት ነው። አባ ተጠንቀቂ ምናምን ብዬ አባዬ እንዳይ ትንሹ ሽጉጥ ይዞ ሄደ። እኔ ትልቁ ከኔ ጋር ነው ያለው። እኔን አስቀምጦ ማለት ነው። እና ትልቁን አንስቼ አንበሳውን ገደልኩ ማለት ነው። ሲጮህ አይሰማም፣ ሩቅ ነው እና 1 ኪሎ ሜትር ነው ማለት ነው። እንደዛ ሲሆን በቃ እንዲህ አርጌ 4 ሸገጥኩና ገደልኩ ማለት ነው። ለምን አባቴ ይበላል ማርያምን። አንበሳ ገደልኩ ሴትዮ ነው አበብዬ። በዚህ ግን የተነሳ ማለት ነው እንትና ጋር ቀርበሽ አለብሽ ጋር ቀርበሽ ተጠይቀሻል በልጅነትሽ ይባላል። ይሄ ነገር ተጠያይቅ ያለው እስቲ እሱን ነገር እንዴት ነበር አብራሪልን እስቲ አበብዬ። በስማ መለሰ እግዚአብሔር ነፍስ ይማረው። መለሰ ሰዓት ላይ ብዙ መለሰ ጠየቀ። መለስ መጥቶ ነበር ይባላል። መለሰ እግዚአብሔር ነፍስ ይማረው። ሰው ገደሉ። እግዚአብሔር እጃቸው ይስጣቸው። እና በዛ ሰዓት ላይ ብዙ ስማ አበብዬ እስከ 10 ዓመትሽ ሽንትሽን አሸኝም የሚባለው እውነት ነው? አንቺ ብቻ ተፈተረክ እኛ ሳን በቡላው ላይ በዛ ላይ ደግሞ አበብዬ ግን ይሄንን ታሪክሽን መጽሐፍሽ ላይ አካተሽዋል? አትናገርም እንጂ አዎ አካታለች። አሳያት ጀጀበች ግን መቆየት አልፈልግም። አትናገርም እንጂ መጽሐፍማ አላሳይም። ቡርጂ አበባ የዱባይ ቡርጂ ካሊፋ ላይ እና እንደገና ደግሞ የኢትዮጵያው ሸራተን ላይ ከባለቤትሽ ጋር ሃፍ ኦርደር ናችሁ እና ሼር አላችሁ ይባላል። ሼር ኦርደር ናችሁና ማን ነው ባለ ያ2 ልጅ ነው የልጆች አባት ያ2 ልጅ ነው ያ2 ነው። ከሱ ጋር የቡርጂ ካሊፋ ላይ ዱባይ ላይ የሆነ ፐርሰንት ያህል አላት ፎቁ ላይ። ሸራተን ደግሞ ግማሽ ነው እሱ ያ2 ልጅ ነው። ያ አብሻ ነው። ይሄ ነጭማ ሌላ ሀገር ነበር። እሺ ሸራተንም ላይ ካላሙዲ ጋር ሼር ናችሁ ይባላል። እስቲ እሱንም ትንሽ እሱማ እኔ በልጅነት ምንም አልተነካው። እሱ በገንዘብ ለካነፈው አለ
በኢየሱስ እኮ አላሙዲ ጠይቆሽ አላሙዲ እኮ ነው የሚላት በገንዘብ አላሙዲ ባለፈው እኮ አለችኝ እኮ አላሙዲ ጠይቆኝ እምቢ ብያለሁ አለኛቸው። እንዴው ሩጬ እንደ ቀነኒሳ ሆኜ ምን እንደ እየጨፈረ ማለት ነው። እኔ ጨፋሪ ነኝ። ከዛ መጣና ጋርዱ ጠራኝ እና $700 ነው የማገኘው በሳምንት። ኦኬ እሑድ አልሰራም። ከሰኞ ከቅዳሜ ጀምሬ ነው የምሰራው። ከዛ የበዓል አለ፣ የአፍሪካ አለ፣ ጎንደርኛ፣ ወላይተኛ የተለየ ነገር በቃ እንደዛ ነገር እንጨፍራለን ማለት ነው። መጣና ሰውዬው ሁሉ ሰው ተደብቆ ጊፍት አለ ታውቃለህ? ጊፍት ምናምን ቲፕ ይሰጣሉ ለኛ ላይ እንደዚህ $100 ብርንም ይሰጣሉና በጣም ነው የሚሸልሙ። አፍሪካ፣ ኢትዮጵያዊ፣ ነጮቹ፣ ቻይና ሁሉ አሉ። የተለዩ ብሔር ተሰብስቦ እዛ ላይ ምናምን ያያሉ ማለት ነው። እና ምንድነው ችግራችን? በመሀል መጣና ጋርዱ መጣና ጠራኝ። ማይኮሚታ አድርግልኝ እና ከዛ መጣና ጋርዱ ተጠንቀቂ የሆነ ሰው ጠርቶኛል አለኝ። ምንድነው ተጠንቀቂ? ምንድነው ችግር አለው ወይ ሰርፕራይዝ ሊያደርግ ነው ብዬ ሆቴል ውስጥ አስገብቶ ሄደ። ከዛ ሰውየው ከፎርታ ላይ ቁጭ ብሎ አላሙዲ ማለት ነው። ቁጭ ብሎ ታጣሚ ዋልካም አለኝ። እሺ አልኩት፣ ቴንኪው አልኩኝ። እሺ ብዬ ቁጭ አልኩኝ። ቦርሳ ላይ ገንዘብ አስቀምጦ ይሄን መሰለ ገንዘብ ሰጥሻለሁ አንቺ ከኔ ጋር ትደቅሻለሽ አላለኝም? አምላኬ ሰው በልኬ ብዬ በቃ አንተ ክፉርቱን አውጣና አምላኬ ሰው በልኬ ብለሽ ምን እናረኩ ታውቃለህ? በቃ አንተ ክፉርት አውጣ፣ እኔ ሻወር ልግባ፣ እኔ ላብላቦኝ ቁልፉ አውጥቼ ምን ሻወር ነው እሬና ደነድ አበብዬ ፉፋው ተመችቶኛል። ግን እኮ ልንገርሽ ሚኪ የማታውቀው ነገር እዚህ ጋር ያለው የምታውቃለህ? የቀድሞ ፕሬዚዳንት ጠቅላይ ሚኒስትር የኃይለ ማርያም ሚስት ነበርሽ ይባላል አበባ። እሱንስ እንዴት ነው የምታየው? ኃይለ ማርያም ኖ አጎቴ ልጅ ነው ዘመድ ግን አልተሳሳትክም። ያው ቀረብነት አጎቴ ነው። ቃል ግን በጣም ተምችነ። አንተና ባዩ ግን በጣም ተምችናችሁ። ባዩ ራሱ ኬት ፈልፍሎ እንዳወጣው በመለስ ነው የሚያውቃት አበባን ገባ። እንትና ፑቲን የሚባለው እንትን ፕሬዚዳንት በመለስ ስለሚያውቃት ነው ፎቶዋን እሱ ጋር ያለውና በጣም ነው የሚገርመኝ። አሁን ራሱ ትዛለኝ ይመሳሰላሉ። ዝምድና እንጂ ሌላ ነገር አበብዬ እኮ እውነት ለመናገር አበብዬ እኮ አላሙዲን እሺ ልትለው ነበረ፣ ግን በሰዓቱ ከእንትና ጋር ተጣልታ ነበረ። ሰዓት ደምሴን አወቃታ። ሰዓት ደምሴ ከሰዓት ደምሴ ጋር ተጣልታ ተደባድበው ምናምን ቅጥቅጥን ያደረገቻት ብታይ አበባ አይደለ እንዴ? አበብዬ ያቺ ሞዴሏ የቀማችሽ ነው። አንደኛ ልትወጪ ብለሽ ሁለተኛ ያስወጣች። እኔ ኮሜንታችሁ ምንድነው የምጽፉት? ተያቸው ያማችኋል። ተያቸው ሲያስጠላ። አሁን አንዷ ግለሰብ እንዳኪስ ታውቂያለሽ አበባ ያየው እኮ ነው። ባላንብበው ይሻላል። አታውሪ። እውነት ነው አበብዬ፣ እውነት ነው። አታምቢ አበብዬ፣ ወደፊት አበብዬ። አበባ ለምንድን ነው ብዙ ጊዜ ረጅም ጊዜዋን የምታሳልፈው? አበብዬ እንዴት ነሽ? በመጽሐፍ ላይ ነው
አዎ አበብዬ ጊዜሽን የምታጠፊው ከቲክታክ ስትወጪ ድርሰት ላይ ነው፣ ስትጽፊ ነው የምታድሪው። አደንቅሻለሁ። አተኝም አበባ። ከዛ አንጻር ደግሞ ተኝቻለሁ። ሳልተኛ ነው ፊቴ እንደዚህ ይመስላል። አይጥ መስላል። እየቃዠሽ ነው። ይሄ መሰለ ቆንጆና ፊት ቃል እጇን ብታሳይ እኮ እጇ ላይ መዳፏ ላይ የእስክርቢቶ ችክችክ እኮ አይጠፋም። ምክንያቱም ሁሌ ከእጇ እስክርቢቶ አይጠፋም። አነሳች ይሄው እስክርቢቶ መያዝ የማይችል ሰው አለ። ለእኔ አበባ ለቴዲ አፍሮ ግጥም ሰጥተሻል የተባለ የትኛው ዘፈኑ ነው? አቤ ሰው በልክ የሚለውና ሀገሬ የትኛው ነው? አስታውሽኝ እስቲ አቤ። ሀገሬ ኢትዮጵያ የሚለው